ከብዙ ዘመናት በፊት ረጃጅም የዛፍ ቅርንጫፎች ሰማዩን በጋረዱበት፣ ጣፋጭ ማንጎዎች በሞሉባትና የጠራ ወንዝ በዝግታ በሚፈስባት አንዲት ሰላማዊ መንደር ውስጥ ሲንቲያ የምትባል ወጣት ትኖር ነበር። ሲንቲያ የእናቷ ናንሲና የአባቷ ጄምስ ብቸኛ ሴት ልጅ ነበረች። ወላጆቿ ከንጋት እስከ ማታ አፈር እየቆፈሩ በላባቸው የሚኖሩ ምስኪን ገበሬዎች ቢሆኑም ለልጃቸው ያላቸው ፍቅር ግን ወሰን አልነበረውም። ሲንቲያ ዝም ብላ ቆንጆ ብቻ አልነበረችም። ውበቷ ሰውን የሚያስደንቅ ነበር። ቆዳዋ በፀሐይ ብርሃን ስር እንደተቀባ የዘንባባ ዘይት ያበራል። አይኖቿ እንደ ሌሊት ከዋክብት ይብለጨለጩ ነበር። ከንፈሮቿ እንደ በሰለ ቀይ ጽጌረዳ የፈኩና ወገቧ ቀጭን፣ ፀጉሯ ደግሞ ጥቁር ረጅም ነበር። በመንደር ውስጥ ያሉ ሰዎች ሁሉ ፈጣሪ ሲንቲያን ለመፍጠር ጊዜውን ወስዶ ተጠበበባት ይሉ ነበር። ነገር ግን ከዚህ አስደናቂ ውበት ጋር አብሮ የመጣው በትዕቢት የተሞላ ልብ ነበር። ማለዳ ላይ ሌሎች ልጃገረዶች ወደ እርሻና ወንዝ ውሃ ለመቅዳት ሲሰማሩ፣ ሲንቲያ ግን አልጋዋ ላይ ሆና ራሷን ታደንቅ ነበር። ስትነቃም የመጀመሪያ ስራዋ ፊቷን መታጠብና ቆዳዋን በወይራ ዘይት ማለስለስ ነበር። አባቷ አንድ ነጋዴ በብዙ ዋጋ የገዙላትን ትንሽ መስታወት ይዛ ከዛፍ ስር ትቀመጣለች። አንገቷን ወደ ግራና ቀኝ እያዞረች ከሲንቲያ በላይ ማን ቆንጆ አለ? ማንም በዚህ መንደር ሆነ በዚህ ዓለም ላይ በጭራሽ ሊገኝ አይችልም ትል ነበር። እናቷ በደከመ ድምፅ ልጄ ቢያንስ ድንቹን ልጠሽ አግዢኝ፣ አባትሽ በጣም ርቦታል ሲሏት፣ እሷ ግን እኔ ነኝ ድንች የምልጠው? እንዲህ ያሉ ውብ ጣቶቼ ቆሻሻ ድንች እንዲነኩ አልፈልግም። ከዚያም እናቷ ናንሲ ይልጡት ነበር። እነሱ እንደ እኔ ቆንጆ አይደሉምና ጉልበት አላቸው ብላ ትመልስ ነበር። እናቷም በሐዘን አይናቸው እንባ እየተሞላ አንገታቸውን ደፍተው ይወጡት ነበር። ጓደኞቿ በየተራ ትዳር መያዝ ጀመሩ። ዛራ፣ ኩዊን ተራ በተራ ትጉ ገበሬዎችን፣ አዳኞችን አገቡ። ሲንቲያ ግን በሰርጋቸው ቀን ትስቅባቸው ነበር። ዛራ ባልሽን እዩ እንጂ እርሱ ምንድነው የሚመስለው? ኩዊን ያንቺ ሰው ደግሞ ብስክሌት እንኳን የለውም፣ እንዴት በእግሩ የሚሄድ ሰው ታገቢያለሽ? እያለች ታሾፍባት ነበር። ጓደኞቿ ተደብቀው ያለቅሱ ነበር። ነገር ግን በትዳራቸው ያላቸው ደስታ ሲንቲያን የበለጠ ያበሳጫት ነበር። ይሁንላቸው፣ በድህነታቸው ይደሰቱ። ሲንቲያ ግን በነጭ ፈረሶች የሚሳብ ሰረገላ ላይ ተቀምጣ የወርቅ ልብስ ለብሳ ነው የምታገባው ትል ነበር። አንድ ታላቅ የገበያ ቀን መንደሩ በደስታ አብዶ ነበር። ከበሮው ይደለቃል፣ ልጃገረዶች ይዘፍናሉ። ሲንቲያ ከመቼውም ጊዜ በላይ ተኳኩላ ምርጥ ልብሷን ለብሳ ወጣች። ወገቧን እያወዛወዘች ስትራመድ ወጣቶቹ ይከተሏት ነበር። ነገር ግን በዛ መሃል ከእማማ ማይክ ጋር ተጋጨች። እማማ ማይክ በመንደሩ ውስጥ ትልቅ ክብር ያላቸው ነገር ግን በዕድሜ ትልቅና የሚንቀጠቀጡ አዛውንት ነበሩ። የተሸከሙት እንጨት ተበታትኖ እሳቸውም መሬት ላይ ወደቁ። ሲንቲያ ከመደናገጥ ይልቅ በንዴት ጮኸች። አንቺ አሮጊት አይን የለሽም? ውድ ልብሴን አቆሸሽው። እንደኔ ያለች ቆንጆ መንገድ ላይ ስትወጣ ካለሽበት ጉድጓድ ለምን ትወጫለሽ? አለቻቸው። እሳቸውም ቀና ብለው በዝግታ ልጄ ሆይ አይኖቼ እንደ ድሮ አያዩም፣ ይቅርታ አርጊልኝ አሏት። ሲንቲያ ግን አልተመለሰችም። ይቅርታሽ ልቤን አያጥበውም፣ ዳግመኛ እዚህ ድርሽ እንዳትይ ብላ ተፋችባቸው። በዚህ ጊዜ አሮጊቷ ሴትዮ እጃቸውን ወደ ሰማይ ዘርግተው ሲንቲያ ሆይ ውበትሽ እንደ ሻማ ይቅለጥ፣ በምድር ላይ ካለው እጅግ አስቀያሚ ሰው ጋር ካልኖርሽ በቀር ውበትን ዳግመኛ አታዩም ብለው ረገሟት። ያን ዕለት ሌሊት ሲንቲያ በመስታወቷ ፊት ቆማ ሳለች በድንገት መስታወቱ ተሰነጠቀ። በማግስቱ ጠዋት ስትነቃ የደረሰባት ነገር ሊታመን የማይችል ነበር። ያ ለስላሳ ቆዳዋ እንደ ሻካራ አፈር ሆነ፣ አፍንጫዋ ሰፋ፣ ፀጉሯ ተመለጠ፣ አይኖቿም ብርሃን አጡ። እማማ እባካችሁ እርዱኝ ብላ ጮኸች። ማንም ሊረዳት አልቻለም። በመንደሩ ያሉ ሰዎች የሲንቲያ ውበት እንደ ጢስ በነነ እያሉ ያወሩ ነበር። ሲንቲያ ለወራት በጨለማ ክፍል ውስጥ ተሸሸገች።
በመጨረሻም አንድ ምስጢራዊ መንገደኛ መጥቶ ብቸኛው መፍትሄው በምድር ላይ ያለውን እጅግ አስቀያሚ እርሱ የረገፈና ትዕዛዙ የበዛ ሰውን በነፍስሽ ከወደድሽና ካገባሹ ብቻ ነው አላት። ብዙም ሳይቆይ ጁዳስ የሚባል አስፈሪ ሰው መጣ። ጁዳስ እርሱ የረገፈ ሆዱ ያበጠና ንግግሩ ሁሉ ስድብ የሆነ ነበር። ሲንቲያ የራሷን ኃጢአት በማሰብ እሺ ብላ አገባችው። በጁዳስ ቤት ውስጥ ሲንቲያ መከራዋን አየች። ጁዳስ ሌሊት ሲያንኮራፋ ቤቱ ይናወጥ ነበር። ምግቤ የታለ እግሬን እጠቢ እያለ ያሰቃያት ነበር። ነገር ግን ሲንቲያ በትዕግስት ሁሉንም አደረገች። ቀስ በቀስ ልቧ መለወጥ ጀመረ። ለሰዎች ያላትን ንቀት ትታ ደግ መሆን ጀመረች። ውሃ ለመቅዳት ስትሄድ የአሮጊቶችን እንስራ ትሸከማለች፣ የተራቡትንም ትመግባለች። አንድ ቀን አሮጊቷን ሴትዮ በመንገድ ላይ አግኝታቸው እግራቸው ላይ ወደቀች። እባክሽ ይቅር በይኝ፣ ውበት በልብ እንጂ በፊት አለመሆኑን ተማርኩ ብላ አለቀሰች። ያን ዕለት ሌሊት ሲንቲያ በህልሟ በብርሃን ተከበበች። አሮጊቷ ሴትዮ ተገልጠው ልጄ አሁን ውበትሽ ወደ አንቺ ተመልሷል፣ እውነተኛ ውበት ማለት ይሄ ነው አሏት። ጠዋት ስትነቃ ሲንቲያ በሚያስደንቅ ሁኔታ ውበቷ ተመልሶ ነበር። ጁዳስም ተቀይሮ አገኘችው። እርሱም የእሷን ትዕግስት ለመፈተን የመጣ መልአክ ነበር። በኋላም የሲንቲያ የልብ ለውጥ የሰማ አንድ ደግና ቆንጆ ልዑል መጥቶ አገባት። ሰርጋቸው ታላቅ ነበር። መንደሩ ሁሉ በደስታ ዘፈኑ። ሲንቲያ ንግሥት ብትሆንም እስከ ዘመኗ ፍጻሜ ድረስ ድሆችን፣ አረጋውያንን በማገልገል የምትታወቅ ትሁት ሴት ሆና ኖረች።